አንድ ያዳምጡኝ ፋሚሊ፣ አንድ ያዳምጡኝ። የሚገርም ሀሳብ ነው ያለኝ ዛሬ። እኔ የታዘብኩትን ነገር ላካፍላችሁ። እነዚህ በእድሜ ትላልቅ ነን የሚሉ ሰዎች የ50 የ60 የ70 ዓመት የእድሜ ባለጸጋዎች ብዙ ጊዜ ወጣቶቹን ሲሳደቡ ታያላችሁ። እነዚህ የአሁን ዘመን ወጣቶች ለባህላቸው ተገዢ አይደሉም። እያንዳንዱ እንቅስቃሴያቸውን በመተቸት ላይ ጊዜ ያሳልፋሉ። ሰዎቹ የአሁን ዘመን ልጆች እንደዚህ ባህላቸውን አያውቁ፣ ምናቸውን አያውቁ፣ የውጭ ናፋቂ ምናምን ሰምሲንግ ላይ እነሱ 50ና 60 ዓመት ሲኖሩ 70ና 80 ዓመት ሲኖሩ ለዚህ ኢኮኖሚ የዳረጉን ምንም አይነት ለሀገሪቱ ቫልዩ ጠብ የሚል ነገር ያልሰሩ ሰዎች ዛሬ እናንተ ሶሻል ሚዲያ ላይ በምታደርጉት እያንዳንዱ እንቅስቃሴ ተቻቸዋለሁ ቢል አትስማው። እሱ ፕሮፌሰር ነኝ ዶክተር ነኝ እያለ ለመኖር ከመቸገር በቀር ሀገርን ከመጥላት ጠልቶ ከማስጠላት በቀር የሀገር ፍቅር እንኳን ቢያንስ ያላስተማረህን እንኳን ለአንተ ሌላ ተረፈ ነገር ሊያስተምርህ ዛሬ አንተን በምታደርገው እንቅስቃሴ ሁሉ ቢተች አትቀበል። ዋሬበር አንተ ተጠቃሚ ከሆን ከአንተን ካዋጣ እራቁትህን ምድ ባናትህም ቁም። እሱን አትስማው። መስራት ያለብህን ስራ